አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ እንግዲህ እጅግ በጣም ወሳኝና አነጋጋሪ የሆኑ 3 ትኩስ መረጃዎችን በተከታታይ ወደ እናንተ ላደርሳችሁ ብቅ ብያለሁ። ከዚሁ ጋር ተያይዞ የመጀመሪያው መረጃዬም በዛሬው ዕለት ከዚህ በፊት ያልነበረ ከዚህ በፊት ያልተሰማ አዲስ ሕግ ጸድቆ ተግባራዊ እንዲደረግ ተወስኗል። ምናልባትም ይህንን ሕግ ካለመረዳትና ካለመገንዘብ አንጻር ተግባራዊ ካላደረጋችሁ ቅጣቱ እጅግ በጣም ከባድ መሆኑን ተመልክተናል። ዝርዝር መረጃውም እንደሚከተለው ይቀርባል። በሌላው መረጃችን ከዶላር ግብይት ጋር ተያይዞ በዛሬው ዕለት አንድ ጥብቅ የሆነ መረጃ ወጥቷል። በዚህም ዶላር ሊቀር መሆኑ ነው መረጃው የሚጠቁመው። የመረጃውን ሙሉ ዝርዝር ወደ እናንተ ከማድረሳችን ባሻገር መንግስት ከሀገር እንዳንወጣ ከልክሎናል የሚሉ ዜጎች በዛሬው ዕለት ለቲክቫህ ኢትዮጵያ መረጃ አውጥተዋል። እንዴት በምን ምክንያት የሚሉትንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ ዛሬ ማለትም ሚያዝያ 14 2017 እጅግ በርከት ያሉ መረጃዎች የወጡ ሲሆን ከዚህ በፊት ያልነበረና አዲስ የጸደቀው ሕግ ብዙዎችን እያስገረመ ይገኛል። ከዚሁ ጋር ተያይዞ ዶላርን ሊተካ የሚችል አዲስ መተግበሪያ ይፋ መደረጉ በዛሬው ዕለት ዓለምን እያነጋገረ ይገኛል። ከዚሁ ጋር ተያይዞ የአሜሪካው ፕሬዝዳንት ምናልባትም ዶላርን ይተካል በተባለው ላይ ከፍተኛ እርምጃ እወስዳለሁ ማለታቸውና ከፍተኛ የሆነ ታሪፍ እየጣሉ ባለበት በዚህ ሰዓት ይህ መረጃ መውጣቱ በብዙዎች ዘንድ አግራሞትን ጭሯል። የብሪክስ አባል አገራት ባለም አቀፍ ንግድ ላይ የአሜሪካ ዶላርን የበላይነት ለመገዳደር አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውን በቅርቡ ይፋ አድርገዋል። የሩሲያ የውጭ ጉዳይ ሚኒስትር እንደተናገሩት ይህ አዲስ የክፍያ ዘዴ ከባህላዊው ስርዓት ፈጽሞ የተለየ ሲሆን በዓለም አቀፍ የፋይናንስ ገበያዎች ላይ ከፍተኛ ለውጥ ሊያመጣ ይችላልም ተብሏል። በተለይም የአሜሪካ ዶላር በዓለም አቀፍ የንግድ ልውውጦች ውስጥ ምንም አይነት ሚና እንደማይኖረውና አብዛኞቹ የንግድ ስምምነቶች በአባል ሀገራት የገንዘብ ምንዛሪዎች እንደሚፈጸሙም ይጠበቃል። ሚኒስትሩ አክለውም ይህ አዲስ የክፍያ ስርዓት ከብሪክስ አባል ሀገራት ውጭ ላሉ ሀገራትም ክፍት እንደሚሆንም አረጋግጠዋል። ይህ ማለት ማንኛውም ሀገር የአሜሪካን ዶላር ሳይጠቀም የንግድ ልውውጦችን ማከናወን ይችላል ማለት ነው። በተጨማሪም ይህ አዲስ የክፍያ ስርዓት በአሜሪካና በአውሮፓ ቁጥጥር ስር ባለው የስዊፍት የክፍያ ስርዓት ላይ እንደማይመሰረትና ይልቁንም ከውጭ ተጽዕኖ ነፃ የሆነ የራሳቸውን የክፍያ መድረክ ለመፍጠር እየሰሩ መሆኑ ተገልጿል። ይህ አዲስ የክፍያ ስርዓት በሚቀጥሉት 10 ዓመታት ውስጥ የዓለም አቀፍ ንግድ አፈጻጸም ላይ ትልቅ ለውጥ እንደሚያመጣም ይጠበቃል። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መንበረ ስልጣናቸውን በተቆጣጠሩ ማግስት የብሪክስ ቡድን አገራት የአሜሪካን ዶላር የሚፎካከር ገንዘብ ቢፈጥር 100% ቀረጥ እንደሚያስከፍሉ በማስጠንቀቅ ምላሽ ሰጥተዋል። ትራምፕ እንዳሉት የብሪክስ ሀገራት ዶላርን ትተው ለመንቀሳቀስ እየሞከሩ ነው የሚሉት ሐሳብ ዝም ብሎ የሚመለከት አይደለምም ብለዋል። ቻይና፣ ሩሲያን ጨምሮ ብራዚል፣ ህንድ፣ ደቡብ አፍሪካ፣ ኢራን፣ ግብጽ፣ ኢትዮጵያና የተባበሩት አረብ ኤምሬት የዚህ ህብረት አባል መሆናቸውም ይታወሳል። ሌላው መረጃችን ከዚህ በፊት ያልነበረና ከዛሬ ጀምሮ ተግባራዊ የሚደረግ አዲስ ሕግ ጸድቆ ተግባራዊ እንዲደረግ የአዲስ አበባ ከተማ አስተዳደር በዛሬው ዕለት አሳስቧል። የአዲስ አበባ ከተማ አስተዳደር የታክሲ ተራ አስከባሪ ማህበራት ከገቢያቸው 20% ለመንግስት እንዲሰጡ የሚያስገድድ ደንብ በዛሬው ዕለት አጽድቋል። ደንቡ ማህበራቱ ዝግና መደበኛ የባንክ አካውንት እንዲከፍቱና ከ2 ዓመት በኋላ ወደ ሌላ የሥራ ዘርፍ እንዲሸጋገሩ ግዴታውን ይጥላል ሲል አስነብቧል።
የተርሚናል አገልግሎት አሰራርና ቁጥጥር የተሰኘ ደንብ ኢንተርፕራይዝ በማለት የሰየማቸው ማህበራት የሚደራጁት በከተማዋ የሥራና ክህሎት ቢሮ መስፈርት መሆኑም ታውቋል። ኢንተርፕራይዞቹ 30 በመቶ የግዴታ ቁጠባ መቆጠብ፣ 50 በመቶውን በተንቀሳቃሽ የባንክ ሂሳብ ማስቀመጥና የ1 ዓመት ውል መፈረም እንዳለባቸውም ይደነግጋል። ተራ አስከባሪዎች ግብር እንዲከፍሉም በዛሬው ዕለት መወሰኑን የአዲስ አበባ ከተማ አስተዳደር ሕግና ቁጥጥር ደንብ ረቂቅ አዋጁን አጽድቆ ተግባራዊ አድርጎታል። ሌላው መረጃችን በግል ጥረታችን ስራ አግኝተን ወደ ውጭ ሀገር ለመሄድ አስፈላጊውን ዶክሜንት ብናሟላም መንግስት ከሀገር እንዳንወጣ ከልክሎናል ማለታቸውም ስራ አጦች ወጣቶች ለቲክቫህ ኢትዮጵያ ገልጸዋል። ቁጥራቸው 30 የሚጠጉ ወጣቶች በኩዌት ሀገር በራሳቸው ጥረት ስራ ፈልገው ለማግኘት እስከ 500 ሺህ ብር ወጪ አድርገው በራሳቸው ጥረት ቢያገኙም ፍቃዱ እንደተከለከለ ለቲክቫህ ኢትዮጵያ ቅሬታቸውን ገልጸዋል። በመጨረሻም ለጉዞ ያስፈልጋል የተባለውን QR ኮድ ለመጠየቅ ወደ ሰራተኞችና ማህበራዊ ሚኒስቴር ቢሄዱም ጉዞ ታግዷል ተብለዋል። QR ኮድ አስፈላጊ ዶክሜንቶች ማሟላታቸውን አረጋግጦ በኦንላይን ላይ ከተጫነ በኋላ የሚሰጥ ሲሆን ኤርፖርት ላይ ኢሚግሬሽን አስፈላጊውን ዶክሜንት መያዛቸውን የሚያረጋግጥበት ነው። ይህ አገልግሎት ለማግኘት 20 ሺህ ብር ክፍያ ይጠየቃል መባሉም ተመልክተናል። በዚህም የተነሳ በኩዌት ሀገር የሚኖር ዘመዱ ስራ እንዳላገኝና መንጃ ፈቃድ ያስፈልግ ስለነበረ እሱን ጨምሮ የጉዞ ዶክመንቶች ለማሟላት ከ500 ሺህ ብር በላይ መጨረሳቸውንም ገልጸዋል። በመጨረሻም ከሰራተኞችና ማህበራዊ ሚኒስቴር በኩል ያስፈልጋል የተባለውን QR ኮድ ለማስደረግ ወደ ሚኒስትሩ ቢሄዱም እነሱ ማድረግ እንደማይችሉ እንደተነገራላቸው ለቲክቫህ ኢትዮጵያ ተናግረዋል። ሰራተኛና ማህበራዊ ጉዳይ ሚኒስቴር በተደጋጋሚ በመሄድ ምክንያቱን ለመጠየቅ ጥረት እየተደረገና በመጨረሻም ከበላይ አካል የመጣው ትዕዛዝ ነው መባሉን መስማታቸውንም ገልጸዋል። ከአንድ ቀን በፊት ይህንን አገልግሎት ለማግኘት አብሮ ከሄደው ጓደኛው እሱ አንድ ማህተም ይቀርሃል ተብሎ ሲመለስ ጓደኛው አገልግሎት ማግኘቱን በቀጣይ ግን አገልግሎት መስጠት ታግዷል መባሉንም አስረድተዋል። እርሱና ሌሎች 30 የሚጠጉ ተመሳሳይ ችግር ያጋጠማቸው ወጣቶች ተሰባስበው ወደ ስራና ክህሎት ሚኒስቴር ቢሄዱም መልስ የሚሰጣቸው አካል እንዳልተገኘ ተናግረዋል። በዚህ ሁኔታ ከአንድ ወር በላይ እየተጉላሉ እንዳሉ የሚናገረው ይህ ወጣት ቪዛቸውን ጨምሮ ጠቃሚ የሆነ ዶክሜንቶች የመጠባበቂያ ጊዜያቸው እየተቃጠለ እንደሆነም ገልጸዋል። አብሯቸው ሲጠይቁ ከነበሩት ውስጥ እያንዳንዱ ተስፋ በመቁረጥ በህገወጥ መንገድ በጀልባ ከሀገር እየወጡ ነው ሲልም ያስረዳል። በተመሳሳይ ምክንያት ስሙ እንዳይጠቀስ የፈለገ አንድ ወጣት በግል ጥረቱ ወደ ኩዌት ለመሄድ አስፈላጊ ለሚባል ዶክሜንቶችም ግማሽ ሚሊዮን ብር የሚሆን ወጪ ማውጣቱን ገልጸዋልም ብሏል። በመጨረሻም QR ኮድን ለማግኘት ወደ ሰራተኞችና ማህበራዊ ጉዳይ ሚኒስቴር ሲሄድ ጉዞ ታግዷል መባሉን ለቲክቫህ ኢትዮጵያ ተናግሯል። ጉዳዩ ይመለከተዋል የተባለ ጉዞ እንዲታገድ አቅጣጫ ሰጥቷል ወደ ተባለው የስራና ክህሎት ሚኒስቴር ቲክቫህ ኢትዮጵያ ደውሎ ነበር። በህዝብ ግንኙነት ሰራተኞች በኩል መልስ የሚሰጥ አካል ጥያቄ ቀርቦ ከዛ ጥያቄ ግን መመለስ እንዳለበት ሰው ይመደባል በተባለው መሰረት ጥያቄውና በጽሁፍ ብናቀርብም ከሚኒስትር በኩል ምላሽ ማግኘት አልተቻለም ሲል ከቲክቫህ ኢትዮጵያ ያገኘነው መረጃ ያመላክታል። ይህ አይነት አሰራር ወገኖቻችንን ለከፋ ጉዳት ያደርሳልና ሊስተካከል ይገባል እንላለን። እናንተም የሐሳብ አስተያየታችሁን በኮሜንት አስቀምጡልን። ለዛሬ ያቀረብኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ